ማሊ ክፉኛ ተቆጥታለች። የነጻነት ጮራ ፈንጣቂዎቹ ቡርኪና ፋሶ፣ ኒጀርና ማሊም በር ዘግተው መክረዋል። ወደ አልጄሪያ ድንበርም ጦራቸውን አስፍረዋል። ባለፈው ሳምንት አልጄሪያ የማሊ የቅኝት ድሮንን መታመጣሏ በቀጠናው ትኩሳትን ፈጥሯል። በተለይ ደግሞ ድሮኑ በማሊ ድንበር ውስጥ እያለ መመታቱና የአማጽያኑን ቀጠና የሚቃኝ መሆኑ አልጄሪያ ላይ ጣቶች እንዲቀሰሩ አድርጓል። ለወትሮም አሸባሪዎችን በመደገፍ ጥርስ የነቀለችውና በዚህ ተግባሯ በማሊና በሞሮኮ እንዲሁም በሌሎች ሀገራት የምትወገዘው አልጄሪያ ግን አሁንም አይኗን በጨው አጥባ የማን አለብኝነት መግለጫን አውጥታለች። እውን የማሊና የአልጄሪያ ፍጥጫ ወዴት ያመራ ይሆን? Diplomatic rift between Algeria and Mali. Both countries have closed their airspace to flights from one another as the row over a drone that was shot down close to their common border escalates. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን በአልጄሪያና በማሊ መካከል ስለተከሰተው የፖለቲካ ግለትና የሳህል ጥምረት ሀገራት ስለያዙት አቋም እናወጋችኋለን። ቡርኪና ፋሶ፣ ማሊና ኒጀር በአፍሪካ ምድር ታይቶ የማይታወቅ ጥምረትን በመፍጠር የፓን አፍሪካኒዝም አብዮት በበርካታ የአህጉሪቱ ሀገራት እንዲያብብና በቀሪዎቹ ደግሞ መሰል እሳቢዎች እንዲያቆጠቁጡ መንገዱን ጠርገዋል። አብዱራህማኔ ኒጀርን፣ ሐሲሚ ጎይታ ማሊን፣ ትራኦሬ ደግሞ ቡርኪና ፋሶን እየመሩና እየቀየሩበት ያለው ሂደት በእርግጥም አግራሞትን ያጭራል። ለካሄም አለ ያስብላል። እነዚህ ሶስት ጄኔራሎች ወደ ስልጣን መጥተው ሀገሮቻቸው ተዘፍቀውበት ከነበረው የድህነት አረንቋ ተብትቦ ይዟቸው ከነበረው መከራና ህዝባቸው ያልፍበት ከነበረው ሰቆቃ ሙሉ በሙሉ በማውጣት ከ2 ዓመት ባልበለጠ ጊዜ ውስጥ ሀገራቸውን ከአማጽያኑም ሆነ ከምዕራባውያኑ ብድር አጽድተዋል። እነዚህ ሶስት መሪዎች የሳህል ጥምረት ያሉትን የጋራ አንድነት የፈጠሩ ሲሆን ይህ ደግሞ ከምንም በላይ በሚሊተሪ በኢኮኖሚና በህዝባቸው የነፍስ ወከፍ ገቢ እንደዚሁም ደግሞ ሰላምን በማስጠበቅ ረገድ በተናጠል ቢሆኑ ይኖራቸው ከነበረው ጥንካሬና አይደፈሪነት ይልቅ የበለጠ እንዲጠነክሩና አይደፈሪ እንዲሆኑ ያደርጋቸዋል። ሶስቱ የሳህል ሀገራት አሁን ላይ የጋራ ገንዘብ ለመጠቀም ከጫፍ የደረሱ ሲሆን ከሩሲያ፣ ከቻይና፣ ከቱርክ፣ ከኩባ፣ ከቬንዙዌላ፣ ከሰሜን ኮሪያና ከኢራን ጋር ወዳጅነታቸውን በማጠናከርም ተጋርጠውባቸው የነበሩትን እንቅፋቶች አሳልፈውና የነበሩባቸውን የደህንነት ስጋቶች ሙሉ በሙሉ በሚባል ደረጃ አስወግደዋል። ይህ ደግሞ ምዕራባውያኑን እንቅልፍ የነሳ ሲሆን በበረከቱ የግድያና የመፈንቅለ መንግስት ሙከራዎች እንዲሁም ከነሱ ተላላኪነት ያልተላቀቁትን የጥምረቱን መመስረት ይቃወሙ የነበሩ ሀገራትን ድንበር በመጠቀም ወደ በፊቱ ምዝበራቸው ለመመለስ ጥረት ማድረጋቸውን ቀጥለዋል። የሳህል መንግስታት ጥምረት መመስረቱን ይቃወሙ ከነበሩ ሀገራት መካከል ደግሞ አልጄሪያ አንዷ ነበረች። አልጄሪያ አሁን ላይ ያለው የኒጀር መንግስት ወደ ስልጣን ሲመጣም መፈንቅለ መንግስቱን በመቃወም የቀድሞውን መሪ ለመመለስ የሚያሸማግል ልዑካን ቡድን ወደ ኒጀር ልካ ነበር። የሳህል ሀገራትና አልጄሪያ ጎረቤታሞች እንዲሁም ድንበር የሚጋሩ ብቻ ሳይሆን ህዝቦቻቸውን በእጅጉ የሚቀራረቡ የጋራ ባህልና ሃይማኖትም ያላቸው ናቸው። ህዝብና ፖለቲካ ብዙ ጊዜ መሳ ለመሳ እንደማይሄዱት ሁሉ አልጄሪያ የሳህል ሀገራት ትንኮሳዋን በኒጀር ብቻ አላቆመችም። ከማሊ ጋር በምትዋሰንበት ድንበር ላይ የሚንቀሳቀሱትንና ጥቃት የሚሰነዝሩ አማጽያንንም ታስተናግዳለች። የምግብና የሎጂስቲክ ድጋፎችንም ታደርግላቸዋለች። ከዚህ ጋር በተያያዘም የሳህል ጥምረት ሀገራት በተደጋጋሚ ሲከሷት ቆይተዋል። ሰሞኑን ደግሞ በዚሁ በማሊና በአልጄሪያ ድንበር አካባቢ የሚንቀሳቀሰውን አማጺ ቡድን የሚከታተልና መረጃ የሚሰጥ የማሊ የሰርቪላንስ ድሮን በአልጄሪያ ተመቶ ከወደቀ በኋላ ውጥረቱ ተባብሷል። Western Africa, tensions are peaking in the Sahel region. Algeria shot down a drone belonging to Mali's military. This happened last week. Algeria says the drone was armed and violated its airspace.
Mali's military junta has denied the accusations. In response, they're accusing Algeria of sponsoring terrorist activities. የክስተትም በቀጠናው የታየ የነበረውን የአፍሪካውያን የተስፋ ጮራን እንዳያጨልም ተሰግቷል። ይህን ክስተት ተከትሎም እንደሚጠበቀው ምዕራባውያኑ እሰይ ስለቴ ሰመረ ማለት ጀምረዋል። ለመሆኑ አልጄሪያ የጥምረቱ ንብረት የሆነውን ድሮን ለምን መታች? ማሊና የጥምረቱ ሀገራትስ ምን አይነት እርምጃን ወሰዱ? ምዕራባውያኑስ ይህን አጋጣሚ እንዴት ይመነዝሩት ይሆን? ክስተቱ በቀጠናውም ሆነ በአፍሪካ ደረጃ የሚኖረው አንድምታስ ምን ይሆናል? በሚሉት ጉዳዮች ዙሪያ እንደሚከተለው እናወጋችኋለን። አልጄሪያ እንደ ሳህል ኮንፌዴሬሽን ሀገራት ሁሉ የቀድሞ የፈረንሳይ ቀኝ ግዛት የነበረች ሲሆን አዲሱ የማሊ መንግስት ወደ ስልጣን እስኪመጣ ድረስ የቀረበ ግንኙነት ከማሊ ጋር ነበራት። ነገር ግን አዲሱ አመራር ከመጣ በኋላ ፈረንሳይን በተመለከተ የያዙት አቋም የተለያየ በመሆኑ ግንኙነታቸው እየሻከረ መጥቷል። ማሊን ጨምሮ ኒጀርና ቡርኪና ፋሶም ከፈረንሳይ ጋር የነበራቸውን ግንኙነት በማቋረጥ ፊታቸውን ወደ ሩሲያና ወደ ቻይና ያዞሩ ሲሆን አልጄሪያ ግን እስከ ቅርብ ጊዜ ድረስ ከፈረንሳይ ጋር የጠበቀ ግንኙነት ነበራት። በአልጄሪያና በጥምረቱ ሀገራት መካከል የነበረውና እስካሁን ይፋ ያልወጣ የነበረው የጥርጣሬ መንፈስም አሁን ላይ በተግባር ተረጋግጧል። በመጋቢት ወር የመጀመሪያ ሳምንታት ከማሊ የተነሳው ይሄው የአሰሳና የመረጃ ድሮን በአልጄሪያ መከላከያ ተመቶ የወደቀው ድሮኑ ገና ከማሊ ድንበር ሳይወጣ መሆኑ ደግሞ ማሊያውያንን ክፉኛ አስቆጥቷል። በወቅቱ ድሮኑ ከማሊ ድንበር ካለመውጣቱ ባሻገር መረጃ ከመሰብሰብ ውጪ ማንም ላይ ስጋት የሚደቅንበት ሁኔታ ውስጥ አለመሆኑ እንዲሁም የድሮኑ ተልዕኮ ያ ሳይሆን ነው አልጄሪያ የመታችው በማለት የማሊ መንግስት መግለጫ አውጥቷል። The Malian authorities asked the Algerian authorities to provide them with evidence of the violation of their airspace by a Malian reconnaissance drone. የአልጄሪያ መንግስት የፈጸመው ይህ ጥቃት ድንገተኛ ሳይሆን የታሰበበትና አስቀድሞ ዝግጅት የተደረገበት ነው። ይህን ደግሞ የማሊ መንግስት እንደ ቀልድ አያየውም። እስካሁንም ከአልጄሪያ መንግስት ተገቢ የሆነ ምላሽ አላገኘንም። ከዚህ አንጻር ይህን ጥቃት እንደ ትንኮሳ ነው የምንቆጥረው። ወደፊትም ከዚሁ አንጻር ነው የምንንቀሳቀሰው። አልጄሪያ ደግሞ ድሮኑን መታመጣለውን አምና ድሮኑን የመታውት ግን ድንበሬ ውስጥ በመግባቱ ነው ብላለች። ድሮኑ የአየር ክልሌን ጥሶ በመግባቱ ለደህንነቴ ስል መትቼ ለመጣል ተገድጃለሁ በማለት የአልጄሪያ መንግስት አስታውቋል። የአልጄሪያን ድርጊት እንደ ድፍረት የቆጠሩት የሳህል ጥምረት ሀገራትም የውጭ ጉዳይ ሚኒስቴሮቻቸውንና አምባሳደሮቻቸውን ከአልጄሪያ የጠሩ ሲሆን አልጄሪያም ለድርጊቷ ተመጣጣኝ የሆነ ካሳ ለመክፈል ፈቃደኝነቷን ማሳየት አለማሳየቷን እንዲሁም ይቅርታ መጠየቅ አለመጠየቋ በቀጣይ የሚወስዱትን እርምጃዎችም ሆነ ከአልጄሪያ ጋር የሚኖራቸውን ቀጣይ ግንኙነት የሚወስን ይሆናል ብለዋል። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከአልጄሪያ 9 ኪሎ ሜትር ርቀት ላይ ኪዳል በምትባል ቦታ ወድቆ የተገኘውን የድሮን ስብርባሪ አስመልክተው በጥምረት መግለጫ የሰጡት የሳህል ሀገራት መሪዎች አልጄሪያ ድሮኑን የመታችው በማሊ ድንበር ውስጥ መሆኑን ጠቅሰው የአልጄሪያ ኃላፊነት የጎደለው ይህ የትንኮሳ ተግባር በእጅጉ አሳዝኖናል። አልጄሪያ ድሮኑን የአየር ክልሏ ውስጥ ለመጣሏ ማረጋገጫ እንድትሰጥ ብትጠየቅም ያንን ማድረግ አልቻለችም። ድሮኑን በሚሳኤል መታመጣሏን ግን አልካደችም። ስለዚህ ይህን ጸባጫሪ ድርጊት አጥብቀን እናወግዛለን። ከዚህ ጎን ለጎን ሀገሪቷ ከእንግዲህ ወዲህ የሽብር ቡድኖችን ከመደገፍ እንድትቆጠብም እናሳስባለን ብለዋል። ሦስቱ ሀገራት አምባሳደሮቻቸውን ከአልጄሪያ መጥራታቸውን ተከትሎ አልጄሪያም አምባሳደሮቿን ከሳህል ጥምረት ሀገራት ያስወጣች ሲሆን ሀገራቱ የአየር ክልላቸውንም አንዱ ለሌላው ዝግ አድርገዋል። የሳህል ሀገራትም ሆኑ አልጄሪያም በድንበራቸው ላይ ጦራቸውን እያሰፈሩና እያደራጁ እንደሆነም ተሰምቷል።
ይህ የጥምረቱና የአልጄሪያ ፍጥጫ በጨቅላነቱ ካልተቋጨ ቀድሞውኑ ለረጅም ዓመታት በሰላም እጦት ሲናጥ የቆየውን የሳህል ቀጠናን ካለፉት 2 ዓመታት ወዲህ መተንፈስ የጀመረውን የሰላም አየር እንዳያደፈርሰው ተፈርቷል። አልጄሪያ አሁንም ድሮኑ የሚሊተሪ ስለሆነና የታጠቀ ስለነበረ ነው የመታወት ብላለች። ከዚህ በተጨማሪ በሰሜን በኩል የሚንቀሳቀሰው የዋግነር ቡድንም ለደህንነቴ የሚያሰጋ በመሆኑ እርምጃዬ ቅድመ ጥንቃቄም ነው የሚል አቋምን ይዛለች። የሳህል ጥምረት ሀገራት ግን አልጄሪያ ዓለም አቀፍ አሸባሪዎችን በመደገፍ ጥርሷን የነቀለች ሀገር ናት በማለት የሚከሱ ቢሆንም የአልጄሪያ መንግስት ግን ይባስ ብሎ የማሊ መንግስት ተቃዋሚ ኃይሎችን አሸባሪ ማለቱን ትቶ ወደ ድርድር ቢመጣ ይሻላል፣ በኃይል የሚፈታ ቅራኔ አይኖርም በማለት የማሊያቸውን ያስቆጣ መግለጫ ሰጥቷል። ይህ የአልጄሪያ ያላዋቂ ሳሚ ምክር በእርግጥም የሀገሪቷ መንግስት ከአማጽያን ጋር የጠበቀ ግንኙነት እንዳለው አመላካች ነው ተብሏል። ሌላው ቀርቶ ራሱን እንደ ጠንካራ መንግስት ቆጥሮ ከማሊ መንግስት ይቅር ለአማጽያኑ ይህን ያህል እውቅናና ክብር መስጠቱ ነገሩን አጠያያቂ አድርጎታል። የአልጄሪያ መንግስት የፖለቲካ ብስለቱም ደካማ እንደሆነ የታየበት ነው ሲሉ በርካታ የፖለቲካ ምሁራኖች አስተያየታቸውን ሰጥተዋል። የማሊ የውጭ ጉዳይ ሚኒስቴር በበኩላቸው እኛ ከአልጄሪያ የምንማረው ቁም ነገርም ሆነ የምንቀስመው መልካም ተሞክሮ የለም። አልጄሪያ በሌላ ሀገራት የውስጥ ጉዳይ ላይ እንደርጎ ዝንብ ጥልቅ ማለቷን ትታ የሚያናውጣትን የውስጥ ራስ ምታቷንና የነዳጅ ኪሳራዋን መፍትሄ ብታደርግለት መልካም ነው በማለት ለአልጄሪያ የአጸፋ ምላሹን ሰጥቷል። አልጄሪያና ማሊ ድንበር አካባቢ አልቃይዳን ጨምሮ በርካታ የሽብር ቡድኖች ለረጅም ዓመታት ሲንቀሳቀሱ የነበሩ ሲሆን እነዚህን የሽብር ቡድኖች በመደገፉ ረገድ ደግሞ የአልጄሪያ ስም በተደጋጋሚ ይነሳል። አልጄሪያ በ2010ዎቹ አጋማሽ ላይም የማሊ የቀድሞ መንግስትንና አሸባሪዎችን ማሸማገሏ የሚታወስ ነው። ከቅርብ ጊዜ ወዲህ ከሳህል ጥምረት ሀገራት ጋር ያላትን ወዳጅነት እያጠናከረች የመጣችውና 4 የፈረንሳይ ሰላዮችን ከቡርኪና ፋሶ ለማስለቀቅ ያሸማገለችው ሞሮኮ ለጥምረቱ ሀገራት ወገንተኝነቷን በማሳየት የማሊን አቋም ደግፋ የአልጄሪያን ድርጊት ያወገዘች ሲሆን የሽብር ኃይሎቹንም ከመደገፍ እንድትታቀብ አሳስባለች። በነገራችን ላይ ሞሮኮም ላለፉት በርካታ ዓመታት በሀገሪቷ ዋና ከተማ በራባት በኩል የሚንቀሳቀሱ ተገንጣይ ቡድኖችን አልጄሪያ ትደግፋለች ስትል በተደጋጋሚ እንደምትከስ ይታወቃል። የአልጄሪያ የቀድሞ ወዳጅ የነበረችው ፈረንሳይም ጉዳዩ ይመለከተኛል ብላ አቋሟን ያሳወቀች ሲሆን ለአልጄሪያ ጀርባዋን በመስጠት የሞሮኮን ሐሳብ ደግፋ ማሊ እውነት አላት፣ አልጄሪያ የቀጠናውን ሰላም ከሚያናጋ ድርጊቷ ልትቆጠብ ይገባል በማለት ያልተጠበቀ መግለጫን አውጥታለች። በነገራችን ላይ እጅና ጓንት የነበሩት አልጄሪያና ፈረንሳይ አሁን ላይ እሳትና ጭድ ሆነዋል። በፈረንሳይ ይኖር የነበረውንና የአልጄሪያን መንግስት በመቃወም የሚታወቀውን ፖለቲከኛ እንዲታገት ያደረጉት በፈረንሳይ ይገኙ የነበሩ 3 የአልጄሪያ ባለስልጣኖችን ፈረንሳይ ማባረሯን ተከትሎ የሁለቱ ሀገራት ቁርሾ እየተካረረ መጥቷል። በዚህ የፈረንሳይ ድርጊት በእጅጉ የተበሳጨችው አልጄሪያም ትላንት ማምሻውን በአልጄሪያ የሚገኙ 12 የፈረንሳይ ኃላፊዎች በ48 ሰዓታት ውስጥ አገሪቷን ለቀው እንዲወጡ ጥብቅ ትዕዛዝ ሰጥታለች። ይህ እውነታ ደግሞ የአልጄሪያን ጸባጫሪነትና የራሷ እያረረባት የሰው የምታማስል መሆኗን የሚያረጋግጥ ነው ተብሏል። ከዚህ ቀደም ማሊ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይሎችን ለማባረርና የዋግነር ታጣቂዎችን ለመጋበዝ ከገፏት ምክንያቶች ውስጥ አንዱ አልጄሪያ አማጽያኑን መደገፏ ነበር። ይህ እውነታ ከሰሞኑን የድሮኑ ክስተት ጋር ተዳምሮ አልጄሪያ በቀጣይ በአፍሪካም ሆነ በዓለም አቀፍ ደረጃ የሚኖራት ገጽታ ላይ ከባድ ጥላ እንደሚያጠላና የነበራትን ተቀባይነትም እንደሚያኮስሰው የፖለቲካ ተንታኞች ይናገራሉ። አልጄሪያ ጥቂት እፎይታ አግኝቶ የነበረውንና የተስፋ ጮራ የፈነጠቀለትን የሳህል ቀጠና ህዝብን የሚበጠብጥ ተግባር ውስጥ መግባቷ በእጅጉ አጠያያቂ ሆኗል። ከአፍሪካ ውጭ ያሉ በርካታ ሀገራትም ልክ እንደ ሞሮኮ ሁሉ አልጄሪያን በይፋ የተቃወሙ ሲሆን፣ በተቃራኒው የምዕራባውያኑ ደንገጡር የሆኑት የአፍሪካ ህብረትና ኢኳስ ግን እስካሁን ምንም ያሉት ነገር የለም። የማሊና የአልጄሪያ ሰጥ አገባ ወዴት ያመራ ይሆን? ሌሎቹ የሳህል ጥምረት ሀገራት የሆኑት ቡርኪና ፋሶና ኒጀርስ በምን መልኩ ነው ከማሊ ጎን የሚቆሙት ለሚሉት ጥያቄዎች ጊዜ ምላሹን ይሰጣል።
ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ላይክ እና ሰብስክራይብ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ